ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የስደት መድረሳ ቤተሰቦች እንዴት ናችሁ? ከኔ አልሐምዱሊላህ ሁሉ ሰላም ነው። ቻናል አዲስ የሆናችሁላችሁም ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። የስደት እህታችሁ ነኝ ማለት ነው። እስኪ ዛሬ ሰላም ያለው ቦታ ላሳያችሁ። ሰላም ጸጥ ያለ አየሩ በጣም ደስ የሚል ሽው 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 ሲል ያ አላህ ልነግራቸው አልችልም። በቃ ፈታ ብቻዬን አልነግራችሁም የት ነው ብትሉኝ፣ ምክንያቱም የመጣችሁ ትረብሽኛላችሁ። እኔና እኔ ብቻ በቃ ማንንም አልፈልግም። ብቻዬን ጫጫታ የለ። በቃ ራሴን ማዳመጥበት ቦታ ይሄን አገኘሁ። ያ አላህ ውብ ውብ በቃ እና ውድ እህቶቼ አንዳንድ ጊዜ እኛ በስደት ላይ ያለን እህቶች እናሳዝናለን። በጣም ነው የምናሳዝነው። በጣም ደክሞናል፣ ሰልችቶናል። የሚረዳን የለም፣ መሆነች ነው የሚለን የለም። በቃ ሀገር ቤትም ስንደውል ኑሮ እኮ ቀውጢ ነው ያስገባም። ኧረ እዛው ብጠነክሩ ይሻላል። ድካም ብቻ አስባችሁታል? 10 አመት 11 አመት እንዲሁም 15 አመት 3 አመትማ ይሄማ ቀላል እኮ ነው። ግን ማለት ነው ህይወት ከባድ ነች ለማትሞላ ማለት ነው። አንዳንድ እህቶች ደግሞ ማለት ነው በቃ ባላችሁ እስኪ ተብቃቅታችሁ ለመኖር ሞክሩ። እዛ ሀገራችሁ እየገባችሁ ብሎ አልሐምዱሊላህ፣ የምሬን ነው። ቤት ኑሯችሁ በቃ ሁሉን ነገር አሟልታችሁ ትንሽ ነገር ጎሏችሁ ጥላችሁ እየበረራችሁ የምትመጡ እህቶች በጣም ነው የምታሳዝኑኝ፣ ከምንም በላይ ማለት ነው። አንዲት ጓደኛችሁ ቤት ሄዳችሁ ከእናንተ ቤት የተሻለ አንድ ነገር ታያችሁ፣ ያን ነገር ለማሟላት ብላችሁ ስደት ምርጫ አድርጋችሁ የምትመጡ እህቶች የምሬን ነው በጣም ነው የምታሳፍሩትም በጣም ነው የምታሳዝኑትም። ገባችሁ አይደለ? በቂ ነው በቃ የራሳችሁ ነው። የሰውን ህይወት ለመኖር ለምንድን ነው የምትደክሙት? የምሬን ነው ወላሂ። አንዳንድ ጊዜ በጣም ነው የምናሳዝነው። አንዲት ጓደኛ ቤት አረብያ መጅልስ ታለ እኔ ቤት ከሌለ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። በቃ አልሐምዱሊላህ እኔ ፍራሾችን ፈርሼ ነው ቁጭ እላለሁ ቤቴ። እነዛም የራሳቸውን ህይወት ነው የሚኖሩት፣ እኔም የራሴን ህይወት ሳ ለምንድን ነው አንዱ ቤት የተለየ ነገር አይታችሁ እንደገና ያንን ነገር ለማሟላት እንደገና ሁለተኛ ድካም ወደ ስደት የምትመጡ እህቶች ለምንድን ነው? በቃ ለእኔ ጥያቄ ነው የሆነብኝ ወላሂ ለአዚም። በቃ እኔ እዛ አረብ ሀገር ስለሆንኩ ብቻ አይደለም ሀገሬ ላይ ወደፊት ብገባም የራሴን ህይወት እንጂ የሰዎችን ህይወት ለምን እኖራለሁኝ እንዴ? ይሄ እኮ ድካም ብቻ ነው። አንድ ነገር ጎደለ ብዬ እንደገና ስደት መጥቼ እድሜን የምጨርስበት ምንም አማራጭ የለኝም። ባለኝ ተብቃቅቼ ለመኖር ግን እሞክራለሁ። አዊቶች ወላሂ ላዚ ምን ተው። ግን ማን ነው ብስሚላ የሆነ ቪዲዮ እያየው ነበርና የሀይቋ ከስደት መልስ የምትለው ባሏ የሰራው ቪዲዮ አየሁትኝና ማለት ነው በጣም ትክክል ተናገረ። የነምን ይዤ ቤት የምር እንዴት ብሎ እንደተረጎመው ገረመኝ። የምር እውነትም የነምን ይዤ ቤት አልኩኝ። ቤት ሁላ ቆሞ ዝም ብሎ በየቦታው ግማሹ ተመርጎ ግማሹ ተገርፎ ግማሹ አስባችሁታል? እኛ መቼ ነው የምንኖርበት? እስኪ ንገሩኝ። መቼ ነው እኛ ራሳችንን ህይወት የምንኖረው? ስደተኞች እኛ ስደተኞች ማለት ነው። አንድ ነገር ደግሞ ማለት ነው ከራሴ ጀምሮ ሀገር ቤት ገብታችሁ ማለት ነው
እናንተን የማያስተዳድሩ ወንድ ጋር አትለጥፉ። በቃ ይቀር። ወላሂ አግብታችሁት እናንተን እንደገና እዚህ ሀገር ስደክ ሚኖረሽ ሄደሽ ያ ምርጫ ሻረክሽው ወንድ እንደገና መልሶ አረብ ሀገር የሚሰድሽ ከሆነ ወላሂ ይቅርባችሁ፣ ከኔው ጀምሮ ማለት ነው። ሀቂቀተን ማለት ነው። ድካምሽን ተረድቶ ሊያኖርሽ ተጎንሽ ሊሆን ባላችሁ ተብቃቅታችሁ ልትኖሩ ቃል አስገቢው መጀመሪያ። አይ በቃ 2 ወር 3 ወር ተተቀመጥ አንቺ ወደ አረብ ሀገር ሄደ ሰርተች ኑሯችንን እናሻሽላለን የሚልሽ ወንድ ወላሂ ይቅርብሽ እህቴ። ምክንያቱም ትርፉ ድካም ነው። ስትመላለሽ ነው የምትኖሪው። ወላሂ አትቀየሪም። ገባሻ? 10 አመት ሰርተሽ ሄደሽ 10 አመት ሰርተሽ ሄደሽ ግራሽንም ቀኝሽንም ማይተሽ ወደ ትዳር መግባት፣ አለበለዛ ቆሞ መቅረት ምርጫችሁ ብታደርጉ ነው የሚያዋጣችሁ፣ የሚያዋጣን ማለት ነው። ምክንያቱም ተማይሆን ጋር ተነካክተሽ እንደገና ስደት አንድ ትድሻለሽ ማለት ነው። ወላሂ እኔ መቼም ምን እንጃ የኛ የስደተኞች ሀያት ልብ የለን ማስተዋል የለን። በቃ ግግም ነው። በቃ አለ አይደለ አንድ ነገር ያዝ ነው خلاص ያ ነገር ለኛ ብርሃን ሆኖ ነው የሚታየው። ለምን አላቅም። በቃ የሙከየፍ ነው መሰል ጨርሶ خربان አድርጎናል። ምንም ማሳቢያችንን ተዘግቷል። የምሬ ነው የምለው ማለት ነው። በቃ ግራ ቀኛችሁን አይታችሁ መግባት። ሰማችሁኝ አይደለ? በቃ ሰላም አለው ሀገራችን ባላችሁ ተብቃቅታችሁ خلاص። ለምን በቃ ባንድ ትሪ ባንድ ሳህን ይባል። በቃ ሌላ ዛዛታ እንደገና ስንት አመት ሊኖር ነው? ስንት አመት ሊኖር ወላሂ። እና ከራሳችሁ ሆኖ ከራሳችን እንሆን ወላሂ። የነምንዬ ቤት እውነትም የነምንዬ ቤት ተርጉመዋል ወንድማችን። የምር የነምንዬ ቤት ምንዬ ምን አድርጌ ምንዬ በቃ ወይ ባለን አንብቃቃ፣ ወይ ሀገራችን አንረጋጋ፣ ወይ እዚህ ሰላም የለን። በቃ ከንቱ ህይወት ማለት የአረብ ሀገር ሴት ነች። ከንቱ ህይወትን የምትኖር የአረብ ሀገር ሴት ነች። ማንም የሚያዝንላት የሌለ በቃ በልብሳችን ብቻ እዚህ የሆነ ቀየር አድርገን በቃ እቤት ስታፍነን ስለምንሆን ነጭ እንሆናለን። በቃ ረሷ ተመችቷ ደልቷት የለም። እዛ ስናር ደግሞ አባራ እንመስላለን ለ8 ቀን 15 ቀን። ኧረ እኔስ ተነስቼ አረብ ሀገር እሄዳለሁ። በቃ ይህ የምርጫችን አድርገን ያዝነው ለምንድን ነው? አረ ያኔ ጥያቄ ነው። እዚሁ ተስደት ላይ ቁጭ ብዬ ስንቱ እየሄደ ተመለሰ። የምር ግን ነው ብዙ ነገር እኮ አሟልተው ጨራርሰው በቃ ለመኖር ወስነው፣ ግን አንዲት ነገር ጎሏቸው እየበረሩ ስደት ምርጫቸውን አድርገው የሚመጡ እህቶች ይገርሙኛል። የምሬን ነው። ያ ረብ ያ አላህ እኔስ ለሀገሬ ምድር አብቀኝ፣ ባለኝ አብቃቃኝ። በቃ እኔ ይሄን ነው የምለው። ምክንያቱም እኔ ስለ ደከመኝም ነው መሰለኝ እህቶች ወንድሞች፣ የምሬ ነው። አለኩላ አለን ይሄን ይመስላል የዛሬው ቪዲዮ። ሰምታችኋል። አላህ ሱብሃነሁ ወተዓላ ሀገራችን ሰላም አድርጎልን በሀገራችን ያረጋጋን። በቃ በሀገራችን መኖሪያችንን መደላደላችንን ያደርግልን፣ ሰላም ይፍጠርልን እላለሁኝ። ወዳችኋለሁ፣ አከብራችኋለሁኝ። ቻናሌን ደግሞ አሳድጉልኝ። ሰምታችኋል። ሄበኩ